ዛሬ ምሽት ጸልየናል። በምድሪቷ ላይ የሚንቀሳቀስ የጨለማ መንፈስ የተመታ ይሆን። ምድሪቷ ላይ የሚሰራ አውሬ የተመታ ይሆን። የሳጥናኤል አለቃው የተመታ ይሆን። ትውልድን የሚበላ የሚያጎሳቁል መንፈስ የተመታ ይሆን። የዚች ቤተ ክርስቲያን ጠላት የተመታ ይሆን። በምድሪቷ ላይ ይነግሳለሁ ያለ የተመታ ይሆን። በምድሪቷ ላይ ተጽዕኖ ፈጥራለሁ የሚል የተመታ ይሆን። በዚህ ኮንፈረንስ ላይ የተነሳ የተመታ ይሆን። አረ እባቡ ይሞታል። አሜን በል። ራካታባ ሻታቦ አይ ፕሬቼኔሞ ሳታያ ረካሰፔቼ ደቤሳ ራስ ካላቫቻኒያ ማሳ ረሄደቤሰ በበቤሳ ኢላባ ሻካታባኒያ እዚህ ጉባኤ ውስጥ በመንፈሴ አያለሁ። አንዳንድ ሰዎች ዛሬ ማታ ከባድ የሆነ የእግዚአብሔር ኃይል ያገኛቸዋል። ከናንተ ከዘራችሁን ከትውልዳችሁ ላይ አቅማችሁን ያዘ፣ ጉልበታችሁን ያዘ፣ ዘመናችሁን እግራችሁን ያዘ የጠላት አጀንዳ ዛሬ ይለቃችኋል። አንድ ሰው ጮሆ አሜን ይበላ። ክብር ላንተ ይሁን። እናመሰግንሃለን። ዛሬ የምናገረው የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 3 ላይ ያለውን የእግዚአብሔርን ቃል አነባለሁ። ነገም እናገለግላለን፣ ተነገ ወዲያም እናገለግላለን፣ ዛሬም እናገለግላለን። አገልግሎት የሚቋረጥ አይደለም። በነፍሳችን እና መንፈሳችን ውስጥ የሚቀጥል ነው። አገልግሎት ማለት መድረክ ላይ ብቻ ወጥተን የምናወራው ሳይሆን እየተንቀሳቀስን እየሰራን ይውላችሁ እየሰራን እየሄድን የምናገለግለው በጣም ብዙ አገልግሎት አለ። እዚህ ቦታ ላይ ለምሳሌ ከኛ ቀድሞ መጥተው እዚህ ቦታ ላይ ይሄንን የሚያጸዱ የነበሩ እዚህ ጋር ሳውንድ ሲስተም የሚሰሩ ሙዚቃ የሚጫወቱ በካሜራ የሚያገለግሉ ሁሉ አገልግሎት ነው። እየሰማችሁ ነው? ሁሉ አገልግሎት ነው። የአገልግሎት ትንሽና ትልቅ የለውም። ግን እግዚአብሔር በሰጠው ቦታ ነው የሚቆመው። እግዚአብሔር በሰጠው ስፍራ ነው የሚቆመው። እኔ ዲያቆን ልሁን ብል አሁን በዚህ ሰዓት አልችልም። ዲያቆን የሚሆኑትን ግን እግዚአብሔር አስቀምጧል። አያችሁ? ለምን? ለምሳሌ ሐዋርያ ነቢይ መሆን አይችልም። ነቢይ ሐዋርያ መሆን አይችልም። ፓስተር አስተማሪ መሆን አይችልም። አስተማሪ ወንጌላዊ መሆን አይችልም። ሁሉም የተሰጠው የራሱ የሆነ ጸጋ አለው ወይ ደግሞ ስጦታ አለው። መጽሐፍ ቅዱስ ሲነግረን ለዚህ ነው የጸጋ ስጦታ ስንት ነው ይላል? ልዩ ልዩ ነው ይላል። መንፈስ ግን አንድ ነው። አያችሁ? ያ መንፈስ አንድ ሲሆን የሚያመለክተው አንዱን አካል ነው። እሱም ክርስቶስን ነው የሚያመለክተው አይደለ? ነብይም ይሁን ፓስተር ይሁን አስተማሪ ይሁን ወንጌላዊ ይሁን ዲያቆን ይሁን ሙዚቃ ተጫዋች ይሁን ሲስተም የሚሰራው ካሜራማን ይሁን ሁሉም ለአንድ አካል ነው። እሱም ኢየሱስ ክርስቶስ ነው። አንድ ሰው እስኪ ኢየሱስ ክርስቶስ ይበል። አሜን አሜን። እስቲ መጽሐፍ ቅዱስ ያዛችሁ ሁላችሁም የሐዋርያት ሥራ ምዕራፍ 3ን አውጡልኝ። በዚህ ስፍራ ላይ የእግዚአብሔር ቃል በግልጽ የሚነግረን መልእክት አለ። በግልጽ ነው የሚነግረን መልእክቱ። በትክክልም ደግሞ እዛ ስፍራ ላይ የሚጀምር አንድ ኃይል አለ። ጴጥሮስና ዮሐንስ በጸሎት ጊዜ በ9 ሰዓት ወደ መቅደሱ ይወጡ ነበር። ወደ መቅደሱም ከሚገቡት ምጽዋትን ይለምን ዘንድ ሰዎች ምን እያደረጉ ተሸክመው የሚለው እዚች ጋር በጣም በደንብ አስምሩልኝ። ሰውየው መንቀሳቀስ የማይችል መሄድ የማይችል አደገኛ የሆነ አንድ ያዘው ኃይል አለ። ዛሬ የምናገረው የትንቢት መንፈስ በእናንተ ላይ ቅድም አንድ ነገር ሲል ነበር። እግዚአብሔር ሰው ይለቃቸዋል ሲል ነበር። ይኸውላችሁ ይለቃቸዋል ሚንስ የሆነ ሰው የተያዘበት አካል አለ። ቅድም ስለ ፈርዖን ሲናገር ፈርዖን አንድ ኃይል አለው። የእስራኤልን ሕዝብ የመያዝ ኃይል አለው። ካያችሁ ብሉ ጠጡ እያለ ዘመናቸውን እዛው ነው ያስቀረው። ብሉ ጠጡ ግን ርቃችሁ አትሄዱ እያለ ነው ያ ኃይል ነው። ዛሬ እኔ እንደ ነብይ ጸልያለሁ። የኢየሱስ የስሙ ኃይል አሜን አላልሽም? የኢየሱስ የስሙ ኃይል ነገስታት የሚንቀጠቀጥለት ገዢዎች የሚሰግዱለት አንድ ስም አለ። ከስሞች ሁሉ በላይ አንድ ሰው ጮሆ ኢየሱስ ይበል። መልእክቴ እዚህ ጋር ነው። መልእክቴ እዚህ ጋር ነው። መጽሐፍ ሁሉ ይላል። መጽሐፍ ሁሉ ከዘፍጥረት ጀምሮ እስከ ራእይ